የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18። ለምንድን የእግዚአብሔር ኃይል ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድን የእግዚአብሔር ኃይል ነው። ምልክት ፈላጊዎች እነዚያ የጥበብ ተከታዮች፣ ምልክት ፈላጊዎች እነዚያ የጥበብ ተከታዮች ምንም መዳን አላገኙም፣ እኛ ግን ድነናል። ከዘላለም ጥፋት ቅጣት በእርሱ አምልጠናል። ምንም መዳን አላገኙም፣ እኛ ግን ድነናል። ከዘላለም ጥፋት ቅጣት በእርሱ አምልጠናል። ምስጋና ለሚገባው ጌታ፣ ዝማሬ ለሚገባው ጌታ፣ እልልታ ለሚገባው ጌታ፣ ያዳነንን እናምልክ በውጣ ጥበብ ጌታ ሊያሳፍር ይኸው መረጠ እሱ ሞኝ ነገር። ምድራዊ ብርታት ከንቱ ሊያደርግ ወዶ ደካማውን መርጦ አቆመ መንፈሱን ሰዶ። የሰው ጥበብ ምንም ቢበዛ ሁሉም ኃላፊ ነው፣ የጌታ ግን ከዘላለም እስከ ዘላለም ሕያው ነው። የሰው ጥበብ ምንም ቢበዛ ሁሉም ኃላፊ ነው፣ የጌታ ግን ከዘላለም እስከ ዘላለም ሕያው ነው። ምስጋና ለሚገባው ጌታ፣ ዝማሬ ለሚገባው ጌታ፣ እልልታ ለሚገባው ጌታ፣ ያዳነንን እናምልክ በውጣ አይሁን ቢሆንም ምልክት የሚፈልጉት ምልክትም ይሁን ጥበብ በደንብ የሚሹት የጌታን ፊት እንዲያዩ አላስቻላቸው። መዳን ማምለጥ ለነሱ አልሆነላቸው። ምንም መዳን አላገኙም፣ እኛ ግን ድነናል። ከዘላለም ጥፋት ቅጣት በእርሱ አምልጠናል። ምንም መዳን አላገኙም፣ እኛ ግን ድነናል። ከዘላለም ጥፋት ቅጣት በእርሱ አምልጠናል። ምስጋና ለሚገባው ጌታ፣ ዝማሬ ለሚገባው ጌታ፣ እልልታ ለሚገባው ጌታ፣ ያዳነንን እናምልክ በውጣ የዚች ዓለም ጥበብ በእግዚአብሔር ፊት ምንም አይደለም፣ አይታየውም እንደ ብርታት። ከሰው ይልቅ የእግዚአብሔር የእርሱ ሞኝነት ይጠበባል፣ ይልቃል የላይኛው እውቀት። ጌታ ኢየሱስ በመስቀል ላይ የሠራውን ሥራ ስላመንን ደስ ብሎናል፣ የለም ኪሳራ። ጌታ ኢየሱስ በመስቀል ላይ የሠራውን ሥራ ስላመንን ደስ ብሎናል፣ የለም ኪሳራ። ምስጋና ለሚገባው ጌታ፣ ዝማሬ ለሚገባው ጌታ፣ እልልታ ለሚገባው ጌታ፣ ያዳነንን እናምልክ በውጣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድን የእግዚአብሔር ኃይል ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድን የእግዚአብሔር ኃይል ነው። ምልክት ፈላጊዎች እነዚያ የጥበብ ተከታዮች፣ ምልክት ፈላጊዎች እነዚያ የጥበብ ተከታዮች ምንም መዳን አላገኙም፣ እኛ ግን ድነናል። ከዘላለም ጥፋት ቅጣት በእርሱ አምልጠናል። ምንም መዳን አላገኙም፣
ከጥፋት ቅጣት በእርሱ አምልጠናል።